በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ የተወደዳችሁ በሁሉም ቦታ ያላችሁ ክርስቲያኖች እንደምን አላችሁ? ሰላም እግዚአብሔር ከእናንተ ጋር ይሁን። ይህ አራተኛ ክፍል የዮሐንስ ወንጌል ጥናታችን ነው። የዮሐንስ ወንጌል ምዕራፍ 4 ከቁጥር 1 ጀምሮ እንዲህ ይላል። እንግዲህ ኢየሱስ ከዮሐንስ ይልቅ ደቀ መዛሙርት ያደርጋል ያጠምቅማል። ማለትም ፈሪሳውያን እንደሰሙ ጌታ ባወቀ ጊዜ ይሁዳን ትቶ ወደ ገሊላ ደግሞ ሄደ። ዳሩ ግን ደቀ መዛሙርቱ እንጂ ኢየሱስ አላጠመቀም በማለት እስከ ቁጥር 3 ይነግረናል። ከምዕራፍ 1 ከቁጥር 1 ጀምሮ ቅዱስ ዮሐንስ አፈወርቅ እርሱ ጌታ የሸሻው በፍርሃት አይደለም፣ በፍርሃት ምክንያት አይደለም ይላል። ነገር ግን የፈሪሳውያን ቅናት ለማብረድና ለጊዜው ለነርሱ ፈቀቅ ለማለት ነው። በዚያውም መቆየትና ሳይያዝ መኖርን መቀጠል በቻለ ነበር። ነገር ግን ሁሉን ነገር በመለኮታዊ ኃይሉ ብቻ እንደሚያደርግ እንዳይመስል እንደ ሰውም አካሄድ ለማድረግ ሲል ይህንን አላደረገም። ማለት በታምር ማምለጥ ይችል ነበረ። በመካከላቸው አልፎ ሲሄድ መያዝ እንዳልቻሉት እንዲሁ በመካከላቸው ሆኖ ታምር ማድረግ ይችል ነበር። ግን ዳሩ ግን እውነተኛ ደግሞ ሰው መሆኑንም ለማሳየት ለማስተማር መድኃኒታችን ኢየሱስ ክርስቶስ ሸሽቶ ከይሁዳ ወደ ገሊላ ሲሄድ ትመለከቱታላችሁ። ለመሸሹ ምክንያት ባለፈው ያነሳነው ክፍል ነው። የዮሐንስ ደቀ መዛሙርት የመጥምቁ ዮሐንስ ደቀ መዛሙርትና ፈሪሳውያን ኢየሱስ ክርስቶስ ከዮሐንስ ይልቅ ደቀ መዛሙርት ያደርጋል፣ የሱ ጥምቀት ይበልጣል፣ የኛ ጥምቀት ይበልጣል ተብሎ በተነሳው ክርክር ለጊዜው በረድ እስኪል ድረስ እየሸሸ መሆኑ ነው መድኃኒታችን ኢየሱስ ክርስቶስ ከይሁዳ ወደ ገሊላ ያደረገው ጉዞ ማለት ነው። አውግስጢኖስ ይሁዳን ትቶ ወደ ገሊላ ተመለሰ። ይህንን ጌታ ፈርቶ እንዳደረገው አድርገን ልንወስደው አይገባም ይላል። ይልቁንም አስተዋይነትና ጥበብ የተሞላው ተግባር እንደሆነ እንጂ ፈርቶ እንደሆነ አድርገን እንደዛ ልንረዳው አይገባም ይላል አውግስጢኖስ። አውግስጢኖስ ምን ይላል? ጌታ በእርሱ ለሚያምኑት ምሳሌ ነው የሆናቸው ይላል። ጌታ በእርሱ ለሚያምኑት ምንድነው የሆናቸው? ምሳሌ። አንድ ምዕመን ጠላቶቹ አሳዳጆቹ በተቆጡ ጊዜ ወይም ሊገድሉት በፈለጉ ጊዜ ከሁኔታው ቢርቅና ቢሸሽ ስህተት አይሆንበትም አለ። ምክንያቱም እኛን ለማስተማር ሲል እንጂ በፍርሃት ተገዶ አይደለም ጌታችን እንደዛ ያለ መንገድ ያደረገው ወይም ደግሞ ከይሁዳ ወደ ገሊላ ሄደው በማለት ይናገራል። ቅዱስ ዮሐንስ አፈወርቅ ጌታ ያለ አንዳች ዓላማ ወደ ገሊላ አልሄደም ይላል። ይልቁንም በሳምራውያን መካከል የተወሰኑ አስፈላጊ ጉዳዮችን ለመፈጸም ሄደ እንጂ ይላል። እንደ ጥበቡም በመንገዱ ላይ ነገሮች በአጋጣሚ የተከሰቱ እንዲመስሉ አደረገ አለ። በአጋጣሚ እንደሆኑ አደረገ፣ ግን የእርሱ ጥበብ ነበር አላፈወርቅ። ሐዋርያትም እንዲሁ እንዳደረጉ አይሁድ ባሳደዷቸው ጊዜ ወዲያውኑ ትተዋቸው ወደ አሕዛብ እንደሄዱት በተመሳሳይ መልኩ አይሁድ ጌታን በገፉት ጊዜ እርሱ ሄዶ ከሳምራውያንና ከፊንቃዊቷ ሴት ጋር ተገናኘ ይላል። ይህ ሁሉ የሆነው አይሁድ ምንም ምክንያት እንዳይኖራቸውና እኛን ትቶ ወዳልተገረዙት አሕዛብ ሄደ ማለት እንዳይችሉ ነው። ይሁን እንጂ ደቀ መዛሙርቱ ለእርሱ ተገቢውን ምክንያት ማግኘት ችለው ነበር። እንዲህም አሉ፣ የእግዚአብሔር ቃል አስቀድሞ ለእናንተ ይነገር ዘንድ አስፈላጊ ነበር። እናንተ ግን ለምትገፉትና ለዘላለም ሕይወት ራሳችሁን ብቁ እንዳደረጋችሁ ስለፈረዳችሁ እነሆ ወደ አሕዛብ እንዞራለን አሉ። በሐዋርያት ሥራ ምዕራፍ 13 ቁጥር 46 ላይ ስትመለከቱ ማለት እርሱ ጌታ አለ። እርሱ ወይም ጌታ አውጥተው ባሳደዱት ጊዜ መድኃኒታችንን ባሳደዱት ጊዜ ለአሕዛብ በሩን ከፈተ። እርሱ ግን ወዲያውኑ በቀጥታ ወደ አሕዛብ አልሄደም ነበር፣ ነገር ግን በመንገዱ ሲያልፍ ሄደ እንጂ ተባለ። ይህ ደግሞ የእርሱ ጥበብ ነበር በማለት ቅዱስ ዮሐንስ አፈወርቅ ይነግረናል። ለዛ ነው ዮሐንስ ወንጌላዊ ቁጥር 4-5 ላይ በሰማርያ ሊያልፍ ግድ ሆነበት ይለናል። ስለዚህ ያዕቆብ ለልጁ ለዮሴፍ በሰጠው እርሻ አጠገብ ወደምትሆን ሲካር ወደምትባል የሰማርያ ከተማ መጣ በማለት ይነግረናል። ቅዱስ ዮሐንስ አፈወርቅ በሰማርያ ሊያልፍ ግድ ሆነበት የሚለውን ክፍል እንዲሁ አልተወውም፣ በደንብ አድርጎ ይተረጉማል። በመሰረቱ ከቅዱስ ዮሐንስ አፈወርቅ በፊት በሰማርያ ለማለፍ ግድ ያለበት ምክንያት ግድ የሆነበት ምክንያት ጂኦግራፊካሊ ሊትራል ኢንተርፕሪቴሽን ወይም ደግሞ ቀጥታ ትርጉሙ ምንም እንትን የለውም፣ ጂኦግራፊካል ዲፊከልቲ ስለነበረው ነው። ከይሁዳ ወደ ገሊላ ለመሄድ በመካከል ሜዲትራኒያን ባህር ታላቁ ባህር ስላለ በይሁዳና በገሊላ መካከል ማለት ነው በጣም ቅርቡ የሆነው መንገድ በሰማርያ በኩል ማለፍ ነው። ስለዚህ በሰማርያ ሊያልፍ ግድ ሆነበት ማለቱ ዮሐንስ ከጂኦግራፊካል አንፃር መሆኑን ትመለከታላችሁ። ቅዱስ ዮሐንስ አፈወርቅ ግን ከዛ ብቻ አይደለም ይላል። በሰማርያ ሊያልፍ ግድ ሆነበት የተባለ አይሁድ ስላልተቀበሉት አሁን ወደ ሰማርያ ወጣ፣ ወደ አሕዛብ መውጣቱ ነው አለ። ግድ የሆነበት ሕዝቡ ስለተቀበሉት ወደ አሕዛብ እንዲወጣ ግድ ሆነበት መባሉ ነው አለ አፈወርቅ። ለሐዋርያቱ ሲያስተምር መድኃኒታችን ኢየሱስ ክርስቶስ መጀመሪያ በኢየሩሳሌም ቆዩ፣ በኋላ ግን ከሰማርያ እስከ ምድር ዳርቻ ትሄዳላችሁ አይደል ያላችሁ። አያችሁ፣ መጀመሪያ ወደ አሕዛብ ምድር በይዘይ ለመውጣት ለስብከቱ በአዲስ ኪዳን ሰማርያ የመጀመሪያዋ ከተማ ተሰባኪ ከተማ ሆና ትመለከታላችሁ ማለት ነው። ጌታም በሰማርያ እንዲያልፍ ግድ ሆነበት መባሉ ቅዱስ ዮሐንስ አፈወርቅ ከዛ ጋር አያይዞ ይመሰክራል። ወደ ሲካር ለመምጣቱ ደግሞ ይላል አፈወርቅ
ለምን ዓላማ ወደ ሲካር መጣ ብሎ ይጠይቅና የሰማርያውያንን መመለስ ንስሐ ለመጀመር ነው። ለምንስ ወደዚያ ቦታ መጣ? ምክንያቱም ይህ የዮሴፍ ርስት ስለነበረ ነው ይላል። በእውነቱ ሰማርያ የአሕዛብ ከተማ የተባለችው በአሦራውያን ከገዟት በኋላ ነው እንጂ አስቀድሞ ግን ከእስራኤላውያን መካከል የነበሩ የእግዚአብሔር ሕዝቦች የነበሩባት ከተማ መሆኗን ታሪክ ይናገራል። በኋላ አሦራውያን ማርከዋቸው ግማሾቹ ያልተማረኩት ከቀሩ በኋላ አሦራውያን መጥተው መኖር ሲጀምሩ ከአሕዛብ ጋር የተደባለቀ ጣዖት አምልኮ መጀመራቸው የአሕዛብ ከተማ እንድትሆን አደረጋት እንጂ ቀድሞ ግን የዮሴፍ ርስት ስለነበረ ነው ይላል ቅዱስ ዮሐንስ አፈወርቅም ማለት ነው። የእግዚአብሔር ሕዝብ ይኖርባት የነበረች ከተማ ስለነበረች። በቁጥር 6 ቅዱስ ዮሐንስ በዚያ ያዕቆብ ጉድጓድ ነበረ። ኢየሱስም መንገድ ከመሄድ ዝሎ በውሃው አጠገብ እንዲህ ተቀመጠ። ጊዜውም 6 ሰዓት ያህል ነበረ ይላል አውግስጢኖስ። ኢየሱስ መንገድ ከመሄድ ዝሎ በውሃው አጠገብ እንዲህ ተቀመጠ፣ ጊዜው 6 ሰዓት ያህል ነበረ ይላል። አሁን ይህ ሚስጥሩን ሊጀምር ነው ይለናል አውግስጢኖስ። ኢየሱስ ደከመ መባሉ እንዲሁ አይደለምና የክርስቶስ ብርታት ፈጠረ፣ የክርስቶስ ድካም ደግሞ አደሰ ይላል። የክርስቶስ ብርታቱ ፈጠረ ቀድሞ ማለት ነው። ቀድሞ ፈጠረ፣ የክርስቶስ ድካሙ ደግሞ አደሰ ዳግም ፈጠረ በማለት አውግስጢኖስ ይናገራል። የእስክንድርያው ሊቅ ቅዱስ ቄርሎስ ኦፍ አሌክዛንድሪያ በስጋው ሰውነቱ በእውነት ለተፈጥሮ ሕግጋት ተገዥ መሆኑንና እርሱ በሰው አምሳል ብቻ የታየ ፋንተም ሳይሆን በእውነት ሰው መሆኑን ያሳያል ደከመ ተብሎ በመጻፉ ይላል። አውግስጢኖስ 6 ሰዓት ነበረ መባሉን እንዲሁ ሊያልፈው አልፈለገም። 6ኛው ሰዓት ለምን እንዲህ ትርጉም ያለው ሰዓት ሆነ በማለት ይጠይቃል። ምክንያቱም ይላል በመጽሐፍ ቅዱስ ውስጥ እያንዳንዱ ዘመን ክፍለ ዘመን እንደ አንድ ሰዓት ተደርጎ ስለሚታይ ነው አለ። ስለዚህም የእግዚአብሔር ዘመን ከአዳም እስከ ኖህ የመጀመሪያው ዘመን ነው አለ። ሁለተኛው ከኖህ እስከ አብርሃም፣ ሶስተኛው ከአብርሃም እስከ ዳዊት፣ አራተኛው ከዳዊት እስከ ባቢሎን ምርኮ፣ አምስተኛው ከባቢሎን ምርኮ እስከ መጥምቁ ዮሐንስ ያለውን ይሸፍናል። ከዚያ ጊዜ ጀምሮ 6ኛው ዘመን ይጀምራል በማለት አውግስጢኖስ ይናገራል። ለዛ ነው አውግስጢኖስ በጣም በሚስጥር ስለሚሄድ 6ኛው ዘመን ላይ ክርስቶስ ደከመ ማለት በድካሙ በኩል በክርስቶስ ሰው መሆን በኩል ስለታደስን ነው ይላል። ክርስቶስ በክርስቶስ ድካም ታደስ። 6 ሰዓት ላይ ደከመ ማለት የሰውን ገንዘብ ደካማውን የሚራባው የሚጠማውን ገንዘብ ማድረጉን አይደለ የሚነግረን፣ እውነተኛ ሰው መሆኑን አይደል የሚነግረን። በዚህኛው በ6ኛው ዘመን ክርስቶስ ሰው ሆነ ለማለት ነው ይላል አውግስጢኖስ ማለት ነው። በሚስጥር ተራቆ ሄዶ ቁጥር 7 እና 8 ላይ ዮሐንስ ወንጌላዊ ከሰማርያም አንዲት ሴት ውሃ ልትቀዳ መጣች። ኢየሱስም ውሃ ጠጭኝ አላት። ደቀ መዛሙርቱም መብል ሊገዙ ወደ ከተማ ሄደው ነበርና ይላል አፈወርቅ። ኢየሱስ ውሃ ጠጭኝ አላት አለ። ደቀ መዛሙርቱ መብል ሊገዙ ወደ ከተማ ሄደው ነበርና እርሱ ብቻውን የቀረው ለሴቲቱ የሚጠቅማትን አጋጣሚ ለመስጠትና እርሱ ሰው መሆኑን ለማሳየት ነው አለ። መድከሙ ሰው ለመሆኑን ለማሳየት ነው። ነገርየው ግን በጥበብ የተሰራ ነው። ለሴቲቷ የሚጠቅማትን የምትጠቀምበትን አጋጣሚ መፍጠሩ ነበር አለ መድኃኒታችን ኢየሱስ ክርስቶስ። በቁጥር 9 ዮሐንስ ወንጌላዊ ስለዚህ የሰማርያ ሴት አንተ አይሁዳዊ ስትሆን አለ። ያችም የሰማርያ ሴት እንዲህ አለችው፣ አንተ አይሁዳዊ ስትሆን ሳምራዊ ሴት ከመሆን ከኔ እንዴት ውሃ ትለምናለህ አለችው። አይሁድ ከሳምራውያን ጋር አይተባበሩም ነበርና። ዮሐንስ ተወዳጁ አፈወርቅ ምን ይላል መሰላችሁ? እርሱ ጌታ አይሁዳዊ መሆኑን እንድትጠረጠር ያደረጓት ምልክቶች ምን ነበሩ ብሎ ይጠይቃል። ማለት እንዴት አይሁዳዊ መሆኑን አወቀችው? ምናልባትም ከልብሱ እንዲሁም ካነጋገሩ ቅላጼ ወይም ከድምፁ ሳይሆን አይቀርም ይላል አፈወርቅ። ሳምራዊቷ ሴት ምን ያህል ትሁት እንደሆነች ግን ተመልከቱ ይላል ተወዳጁ ዮሐንስ አፈወርቅ። እርሷ ሳምራውያን ከአይሁድ ጋር ግንኙነት የላቸውም አይደለም ያለችው አለ። ነገር ግን አይሁድ ከሳምራውያን ጋር አይተባበሩምና በማለት ነው የተገረመችው። የመገረም ጥያቄን የጠየቀችው ይላል ቅዱስ ዮሐንስ አፈወርቅ። ቁጥር 10 ላይ ኢየሱስ መልሶ የእግዚአብሔርን ስጦታና ውሃ ጠጭኝ የሚልሽ ማን መሆኑን ብታውቂ አንቺ ትለምኚ ነበር፣ እርሱም የሕይወት ውሃ ይሰጥሽ ነበር አላት። ስለዚህ ነገር አውግስጢኖስ ምን ይላል መሰላችሁ? የሕይወት ውሃ ምንድር ነው ብሎ ይጠይቃል። እርሱ የሰጠው ውሃ እርሱ የሕይወት ውሃ የተባለው መንፈስ ቅዱስ ነው በማለት ይናገራል። ትራክቴት ኦን ዘ ጎስፔል ኦፍ ጆን ትራክቴት 15 ላይ ታገኛላችሁ። ቅዱስ ዮሐንስ አፈወርቅ ለእርሱ የሕይወት ውሃ በማለት የጠራው የመንፈስ ቅዱስን ጸጋ ነው ይላል። ይህንን ጸጋ የተቀበለ ሰው ሁል ጊዜ በነፍሱ ውስጥ የሕይወት ምንጭ ሆኖ ይኖራል። መንፈስ ቅዱስ እንደ ሕይወት ምንጭ ይሆናል በማለት ደግሞ ይናገራል ቅዱስ ዮሐንስ አፈወርቅ ማለት ነው። ዩሊክ አፈወርቅ ማለት ነው። ጌታ እዚህ ጋር ሴቲቱ ልትልቅና ልትገፋ የሚገባት ሳይሆን ቃሉ ልትሰማ የሚገባት መሆኑን ይገልጻል ይላል። ጌታችን እንደዚህ በማለቱ ማለት ራሷን ለእርሷ በገለጠላት ጊዜ ይላል ማን መሆኑን ስላላወቀች ወዲያውኑ አዳመጠችው።
ይህ ግን ለአይሁድ ሊባልላቸው አይችልም ይላል። ወይም ደግሞ ለአይሁድ ሊነገር የማይችል ነገር ነው። ምክንያቱም እነርሱ እውነቱን ባወቁ ጊዜ እርሱን መጠየቃቸውን ትተው ነበር፣ ወይም በማንኛውም መንገድ ከእርሱ ተጠቃሚ ለመሆን አልፈለጉም ነበር። እንዲያውም ከዚያ በላይ ሰደቡትና አሳደዱት እንጂ ይላል። የሚላኑ ሊቅ ቅዱስ አምብሮስ ይህ ውሃ ይላል፣ ይህ ውሃ ዳዊት የተጠማው ውሃ ነው ይላል። ይህ ውሃ ዳዊት የተጠማው ውሃ ነው አለ። እርሱም የልቦናን ውሳጣዊ ክፍል ያጠራል፣ ውሃው ማለት ነው። የነፍስን ኃጢአት ሁሉ ያጥባል፣ እንዲሁም የተሰወሩ ኃጢአቶችን የሚፈጥሩትን ልከኝነት ያስወግዳል በማለት ዲስፕሪቹ ሳንክቶ ቡኳ ላይ ይናገራል የሚላኑ ቅዱስ አምብሮስ። ቅዱስ ዮሐንስ ወንጌላዊ በቁጥር 11-12 ላይ ሴቲቱ ጌታ ሆይ መቅጃ የለም፣ ጉድጓዱ ጥልቅ ነው፣ እንግዲህ የሕይወት ውሃ ከወዴት ታገኛለህ? በውኑ አንተ ይህን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህን? ብላ ስትጠይቅ ትመለከታላችሁ። ቅዱስ ዮሐንስ አፈወርቅ ሴቲቱ ለጌታ በጥንቃቄና በሰፊው እንዴት እንደመለሰችለትና እንዲህ እንዳለችው ልብ በሏል። ጌታ ሆይ መቅጃ የለህም፣ ጉድጓዱ ጥልቅ ነው፣ እንግዲህ ያንን የሕያው ውሃ ከወዴት ታገኛለህ? በግልጽ የሚታየው በዚህ መንገድ እርሱን ለማነጋገር ታላቅ ክብር ለመስጠት የራሷ ምክንያት ሊኖራት ይገባላል። ለዚህ ማረጋገጫ ያላገጠች ወይም ያልሳቀች መሆኗ ነው አለ። ነገር ግን በሚያስደንቅ ግራ መጋባት ውስጥ ነበረች። ስለ ጌታ ሊገባት የሚገባውን ነገር ወዲያውኑ ማስተዋል ባለመቻሉ አትደነቁ። ኒቆዲሞስ እንኳን የጌታን ቃል ማስተዋል አልቻለም ነበር። የኒቆዲሞስን ቃል አስቡት። ሰው ከሸመገለ በኋላ እንዴት ዳግም ሊወለድ ይችላል? ሁለተኛ ወደ እናቱ ማፀን ገብቶ ይወለድ ዘንድ ይችላልን? ብሎ መጠየቁን ማለት። በአንጻሩ ግን ይህች ሴት ከኒቆዲሞስ ይልቅ የከበረ አክብሮት ነበራት ለመድኃኒታችን ለኢየሱስ ክርስቶስ። እንዲህ ያለ ተቃራኒ የሆነ ጥያቄ መጠየቅ ትችል ነበር፣ ልክ እንደ ኒቆዲሞስ ማለት። እሷ ግን አላደረገችውም ይላል አፈወርቅ። እርሷ ያደረገችው ይላል እንዲህ ብላ መጠየቅ ስትችል አለ፣ ሕያው ውሃ ቢኖርህ ኖሮ ከኔ ውሃ ባለመንክ ነበር፣ አስቀድመህ ለራስህ ትሰጠው ነበር። አሁን ግን እንዲሁ መመካትህ ነው። እርሷ ግን በተግባር ያለችው ይህንን ሳይሆን ይላል፣ ጌታ ሆይ መቅጃ የለህም፣ ጉድጓዱ ጥልቅ ነው፣ እንግዲህ ያን ውሃ ከወዴት ታገኛለህ ነው ያለችዋል። ስለዚህ አንዲት እንኳ የሚነቅፍ ቃል አልተናገረችም፣ የሚነቀፍ ቃልም የላትም። ይልቁንም ከውይይቱ መጀመሪያ ጀምሮ በታላቅ ትሕትና መለሰች እንጂ በማለት የዚችን ሴት ትሕትና ወይም ትሁት መሆኗን ያደንቃል ቅዱስ ዮሐንስ አፈወርቅ። ሴቲቱ አሁንም በምድራዊ ሀሳብ ውስጥ ስለሆነች ነው መቅጃ የለህም ጉድጓዱ ጥልቅ ነው ስትል ውሃውን ከምንጩ ማግኘት እንደማይችል ያሰበችው ይላል። ነገር ግን ወደ ያዕቆብ ታሪክ በመመለሷ ግን ቀስ በቀስ የክርስቶስን ታላቅነት ወደ ማስተዋል እየቀረበች መሆኑን ትመለከታላችኋል። ሳምራዊቷ ሴት ለጌታ እንዲህ የምትለው ይመስላል አለ፣ አባታችን ያዕቆብ ይህን ጉድጓድ ሰጥቶናል፣ ከእርሱም በቀር ሌላ አልሰጠንም፣ ሌላም አልተጠቀመም። እርሱና ልጆቹ ዘሮቹም በሙሉ ከእርሱ ጠጥተዋል። የተሻለ ነገር ቢኖራቸው ኑሮ ከዚህ አይጠጡም ነበር። ስለዚህ አንተ የተሻለ ጉድጓድ ወይም የተሻለ ውሃ ልትሰጠን አትችልም። ከዚህ የሚበልጥ ጉድጓድ ሊኖር አይችልም። እንግዲህ ራስን ከአባታችን ከያዕቆብ የሚበልጥ አድርገህ ካልገለጥ በቀር ማለቷ ነው። ይህንን ማለቷ ይላል አፈወርቅ። በቁጥር 13-14 ላይ ጌታችን የመለሳላትን መልስ ወንጌላዊ ዮሐንስ ያስቀምጣል። ኢየሱስ መልሶ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል፣ እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም ማለቱን ይጽፋል። አፈወርቅ እርሱ አለ አሁን ከያዕቆብ እበልጣለሁ ብሎ አልመለሰላትም ይላል። ይልቁንም ከእርሷ ጋር ባደረገው ውይይት ዓላማውን ፈጸመ እንጂ ነገሩን ግልጽ ሊያደርግላት በሁለቱ ሰዎች በእርሱና በያዕቆብ መካከል ያለውን ታላቅ ልዩነት ደረጃና አለመመጣጠን ነው ያስረዳት አለ። ይህንን በመናገሩ የእስክንድርያው ቄርሎስ የመጽሐፍ ትምህርትና የመንፈስ ቅዱስ ጸጋ ውሃ ተብሎ ይጠራል። ምክንያቱም ነፍስን ሊያረካት የሚችል ሌላ ምንም ነገር የለምና ይህ ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የሕይወቱ ምንጭ ይሆናል። ይህ ማለት የመንፈስ ቅዱስ ጸጋ አንዴ በሰው ውስጥ ካደረ ምንጩ የማይደርቅና ሁልጊዜ አዲስ ሆኖ የሚገኝ ነው ማለት ነው። ሲሲል ኦፍ አሌክዛንድሪያ ኮሜንተሪ ዘ ጎስፔል ኦፍ ጆን ቡክ 2 ላይ ተታነቡት። አውግስጢኖስ በጉድጓዱ ጥልቅ ጨለማ ውስጥ ያለው ውሃ ዓለማዊ ተድላዎችንና ደስታዎችን ይወክላል በማለት ወደ ሚስጥራዊ ትርጓሜ ይሄዳል። የሰው ልጅ በፍትወት ምኞት መሳሪያነት ከዚህ ይቀዳል አለ። ፍትወትን እንደ መቅጃ ባልዲ፣ ዓለማዊ ተድላን ደግሞ ከጉድጓዱ ጥልቅ እንደሚቀዳ ውሃ አድርገህ ቁጠር። አንድ ሰው በምግብ በልብስ በክብርና በጦር መሳሪያ መልክ የሚገለጡትን ዓለማዊ ተድላዎች በቀመሰ ጊዜ እንዴት ዳግመኛ ላይጠማ ይችላል በማለት ይጠይቃል አውግስጢኖስ ጎስፔል ኦፍ ጆን ትራክቴት 15 ላይ። በቁጥር 15 ሴቲቱ ጌታ ሆይ እንዳልጠማ ውሃ ልቀዳ ወደዚህ እንዳልመጣ ይህን ውሃ ስጠኝ አለችው።
ቅዱስ ዮሐንስ አፈወርቅ ተመልከቱ አሁን እርሱን ጌታ ብላ መጥራቷን ትመለከታላችሁ አለ። ምንም እንኳን ገና ጥልቅ የሆነው መንፈሳዊ ትርጉም ባትረዳም ከስጋዊ ድካም የምታርፍበትን መንገድ ስለፈለገች ውሃውን በጉጉት ጠየቀች አለ። በዚህ ደረጃ ይላል በዚህ ነጥብ ላይ በይበልጥ ግልጽ የሆነ ማስተዋል ትመለከታለች። ነገር ግን ሙሉን ምስል ገና አልተረዳችም ነበረ። እንዲህ ትላለችና አልጠማም፣ ውሃም ልቀዳ ወደዚህ አልመጣም፣ ይህንን ውሃ እንዳልመጣ ስጠኝ ማለቷን ትመለከታላችሁ። አሁን ወደ ምድር እሷ ምድራዊ ድካሟን ነው እስካሁን እያሰበች ያለችው። ተመልሳ መጣ እንዳትደክም ማለት። እዚህ ላይ ከያዕቆብ ይልቅ እርሱ ጌታን እንደምትመርጥ ትገልጻለች። ማለትም ተመልሻ አልመጣም የሚለውን አመነችው ማለት ነው። ወደ ያዕቆብ ጉድጓድ ተመላልሶ መድከም እንዳለው ታውቃለች። ግን ጌታችን ግን በቃ አንዴ የሰጠው ለዘላለም ይበቃል ስላለ ከያዕቆብ በለጠባት ማለት ነው። ቅዱስ ዮሐንስ አፈወርቅ እሱን ነው ይህን ከያዕቆብ እንደሚበልጥ አሁን አስተውላለች በማለት ይነግራል። የውስጥ ማንነቷ እንዲህ የሚላት ይመስላል። ከአንተ ውሃ እቀበላለሁና አለ። ከዚህ በኋላ ይህ ጉድጓድ አያስፈልገኝም። ለያዕቆብ የነበራትን አክብሮት ከገለጸች በኋላ አሁን ደግሞ ከእርሱ የሚበልጠውን አግኝታለች በማለት ቅዱስ ዮሐንስ አፈወርቅ ይናገራል። በቁጥር 16-18 ላይ ኢየሱስ ሂጂና ባልሽን ጠርተሽ ወደዚህ ነይ አላት። ሕይወቷን ለመስጠት መድኃኒታችን ምንድነው ያደረገው? አሁን ከተቀበለች በኋላ ስጠኝ ካለች በኋላ ባልሽን ጠርተሽ ወደዚህ ነይ አላት። ሴቲቱ መልሳ ባል የለኝም አለችው። ኢየሱስም ባል የለኝም በማለትሽ መልካም ተናገርሽ፣ 5 ባሎች ነበሩሽና አሁን ካንቺ ጋር ያለው ባልሽ አይደለም፣ በዚህ እውነት ተናገርሽ አላት ይላል እስከ ቁጥር 18 ማለት። አውግስጢኖስ የታመመውን ለማዳን የህመሙን ቦታ ነው የነካው ይላል። የታመመውን ለማዳን የህመሙን ቦታ ነው የነካው። የታመመችዋን ሳምራዊት ሴት 5ቱን ባሎች ጥለዋት የሄዱን ሳምራዊቷን ሴት ስለ ባሎች ጉዳይ ነው ክርስቶስ ባልሽን ይዘሽ ነይ ብሎ ነው የጠየቃት። የታመመውን ለማዳን የህመሙን ቦታ ነው የነካው አውግስጢኖስ። ዩሊቅ አውግስጢኖስ ጌታ ባልሽን ጥሪ አላት። ይህን ያለው የእርሷን የተደበቀ ህይወት በማውጣት ህይወቷን እንዲያውቅና እንዲሰማት ለማድረግ ነው። 5ቱ ባሎች 5ቱ የስሜት ህዋሳትን ይወክላሉ ይላል ወደ ምስጢራዊ ትርጓሜው ሲያልፍ አውግስጢኖስ። ነፍስ በእነዚህ ስጋዊ ስሜቶች ስትመራ ትኖራለችና አሁን ያለው ባሉ አይደለም የተባለው ደግሞ ገና ወደ እውነተኛው አምልኮ ወደ ክርስቶስ አልደረሰችምና እርሱ ነው እውነተኛ ባልሽ አይደለም የሚያስባላት ምክንያት ይላል። ወደ እውነተኛው ባሏ ወደ ነፍስ ወደ ክርስቶስ እስክትመለስ ድረስ ማለት ነው። የነፍስ ኃጢአት በኃጢአት ውስጥ ያላት በዛ ውስጥ ያለው ባሏ እውነተኛው አይደለም፣ እውነት ነው ወደ ክርስቶስ እስክደርስ ነፍስ ወደ ክርስቶስ እስክደርስ ድረስ ማለት ነው። ወደ ነፍስ ወስዶ ምስጢራዊ ትርጓሜ ሰጥቶት ነው አውግስጢኖስ። በቁጥር 19-20 ላይ ዮሐንስ ወንጌላዊ ሴቲቱ ጌታዬ አንተ ነቢይ እንደሆንህ ያለው አባቶቻችን በዚህ ተራራ ሰገዱ፣ እናንተ ሰው ሊሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው የሚለውን ጽፏል ወንጌላዊ ቁጥር 19-20 ላይ ማለት። አፈወርቅ ምን ይላል መሰላችሁ? እንዴት ያለ ድንቅ ሁኔታ ነው! ይህች ሴት ምንኛ ታላቅ ጥበብ ያላት ሰው ናት ይላል። ጌታ የተሰወረውን ድርጊት በገለጠላት ጊዜ ዘለፋውን በምንኛ ንጹህ መንገድ እንደተቀበለችው ልብ በሉ ይላል። በዚህ ላይ ምንም ቅሬታ አልነበራትም። ትተውም አልሄደችም ወይም አልሸሸችም። ይልቁንም አንተ ነቢይ እንደሆንኩ እረዳለሁ ስትል መደነቋን ይበልጥ ጨመረች እንጂ ይላል። ጌታችን 5 ባሎች ነበሩሽ፣ ቀድሞው የነበሩሽ አሁንም ያለሽ ባል እውነተኛ ባል አይደለም ሲላት እንዴ ብላ አልተቆጣችም፣ አልሸሸችም፣ አልደነገጠችም፣ አልፈራችም። እንደገና ያለችው አንተ ነቢይ እንደሆንኩ እረዳለሁ በማለት መደነቋን ጨመረች እንጂ ይላል። ይህ ተወዳጁ ዮሐንስ አፈወርቅ ስለ አባታችንም ያዕቆብ ሆነ ስለ ኢየሱስ ክርስቶስ ውሳኔዋን በእውነተኛና እውነታዎች ላይ የመሰረተችው የዚችን ሴት ቅን ፍርድ ተመልከቱ ይላል። አይሁድ ግን እንደዚህ አላደረጉም። አጋንንት ሲያወጣ ባዩት ጊዜ ጋኔን አለበት አሉት እንጂ የነገዶች ሁሉ አባት ከሚሆነው ከያዕቆብ እንደሚበልጥ በፍጹም አላስተዋሉም። እቺ ሴት ግን አስተውላለች ይላል አፈወርቅ። ሴቲቱ ከኃጢአቷ በተገለጠ ጊዜ አልተቆጣችም፣ አልሸሸችም። ይልቁንም አንተ ነቢይ እንደሆንኩ ያለሁ በማለት ታደነቀችው። ወዲያውኑም ስለ ነፍሷ ድነት የሚጠቅማትን መንፈሳዊ ጥያቄ ስለ አምልኮ ስፍራ መጠየቅ ጀመረች ይላል አፈወርቅ። እናንተ የሚሰገደው በኢየሩሳሌም ነው ትላላችሁ ብላ ማለት ነው። ቁጥር 21-23 ላይ ኢየሱስ የመለሰላትን መልስ እንዲህ ይነግረናል ወንጌላዊ ዮሐንስ። አንቺ ሴት እመኚኝ፣ በዚህ ተራራ ወይም በኢየሩሳሌም ላብ የማሰግዱበት ጊዜ ይመጣል። በእግዚአብሔር መንፈስ ነውና በእውነት የሚሰግዱ ላብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል ማለቱን ጽፎልን ትመለከታላችሁ። ቅዱስ ዮሐንስ አፈወርቅ ጌታ ያስተማራት ያለው ስለ አምልኮ ስፋት ዩኒቨርሳሊቲ ነው ይላል። አምልኮ በአንድ ቦታ ብቻ በመወሰኑ ቀርቶ በዓለም ሁሉ የሚሆንበት ጊዜ ደርሷል ማለቱ ነው። መንፈስ ሲል በልብና በሐሳብ የሚቀርብ አምልኮን ሲያመለክት፣ በእውነት ሲል ደግሞ በኦሪት የነበረው ጥላ አልፎ በእውነተኛው የአዲስ ኪዳን እውነተኛው ድነት መምጣቱን ለማመልከት ነው በማለት ይናገራል ቅዱስ ዮሐንስ አፈወርቅ።
ቁጥር 24 ላይ እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ይገባቸዋል ሲል ጌታችን ለዚህ ሴት መመለሱን ትመለከታላችሁ። አውግስጢኖስ ምን ይላል? እግዚአብሔር መንፈስ ከሆነ በስጋዊ ስፍራ መፈለግ የለብም፣ በልብ ውስጥ ፈልገው ይላል። በልብ ውስጥ ፈልገው። የእግዚአብሔር እውነተኛ መሰዊያ ወይም ቴምፕል በውስጥ ያለ ንጹህ ሕሊና ነው በማለት ይናገራል አውግስጢኖስ። በቁጥር 25-26 ላይ ወንጌላዊ ዮሐንስ እንዲህ ብሎ ይቀጥላል። ሴቲቱ ክርስቶስ የሚባል መሲህ እንዲመጣ አውቃለሁ፣ እርሱ ሲመጣ ሁሉን ይነግረናል አለችው። ኢየሱስ የምነግርሽ እኔ እርሱ ነኝ አላት። እኔ ክርስቶስ ነኝ አላት። አሁን እቺ ሴት ምንድነው ያለችው? የት እንደሚሰገድ ስለ አምልኮ ዩኒቨርሳሊቲ ነው። ክርስቶስ የሚባል መሲህ እንደሚመጣ አውቃለሁና እሱ ይነግረናል አለችው። አይ እኔ እሱ ነኝ አላት መድኃኒታችን ኢየሱስ ክርስቶስ። ቁጥር 25-26 ላይ ቅዱስ ዮሐንስ አፈወርቅ ይላል ጌታ ለአይሁድ አንተ ማን ነህ ብለው ሲጠይቁት በግልጽ እኔ እርሱ ነኝ አላላቸውም፣ ወይም እኔ ክርስቶስ ነኝ አላላቸውም ነበር ይላል። ለዚህ ሴት ግን ራሱን በግልጽ ገለጸላት። ለምን ብሎ ይጠይቃል። ምክንያቱም እርሱ አለ ይቺ ሴት አለ ለማወቅ ያላት ፍላጎት ቅን ስለነበረ ነው። አይሁድ ግን ለመፈተን ይጠይቁ ስለነበረ ነው ያልገለጸላቸው በማለት ይናገራል አፈወርቅ። በቁጥር 27-28 ላይ በዚያን ጊዜ ደቀ መዛሙርቱ መጡና ከሴት ጋር በመነጋገሩ ተደነቁ። ሴቲቱም እንስራዋን ትታ ወደ ከተማ ሄደች ይላል። ቅዱስ ዮሐንስ አፈወርቅ እንስራዋን ትታ መሄዷ የነበራትን ትልቅ ጉጉትና ደስታ ያሳያል ይላል። ስለመጣችበት ዓላማ ውሃ ለመቅዳት ያላትን ዓላማ ረስታለች። ምክንያቱም አሁን ከምድራዊ ውሃ ይልቅ ሰማያዊውን ውሃ አግኝታለችና ይላል አፈወርቅ። ይህ ተወዳጁ አፈወርቅ ዓለማዊ ነገሮችን ረስታ በመለኮታዊ ቅናት ተሞላች ይላል። ቤትም ስራዋን ጥላ ሄደች አይደል? የተሞላችው ባዶ የነበረውን ስራ ማለት በብሉይ ኪዳን የነበረው ባዶነት ነው። ክርስቶስ መጥቶ ካስተማራት በኋላ ግን በቃ ሙሉ ሆና ስለተመለሰች በመለኮታዊ ቅናቶች ተሞላች በማለት ይናገራል። ቁጥር 29 ላይ ወንጌላዊ እንዲህ በማለት ይቀጥላል። ኑ ያደረጉትን ሁሉ የነገረኝን ሰው እዩ፣ እንግዲህ ይህ ክርስቶስ ይሆን ብላ ጠየቀች። ለሳምራውያን በጥያቄ መልክ ስትነግራቸው ትመለከታላችሁ። ቅዱስ ዮሐንስ አፈወርቅ ኑ እመኑ አላለቻቸውም ይላል። ስጠራቸው ሳምራውያንን ሄዳ ስጠራቸው ኑ እመኑ አይደለም ያለቻቸው፣ ነገር ግን ኑና እዩ አለች። ይህ ከሌላው ይልቅ የዋህና ለስላሳ አገላለጽ ነውና ሰዎች ይበልጥ በቀላሉ ሰዎችን ሊስብ የሚችል ንግግር ይህ ነው በማለት አፈወርቅ ይናገራል። በቁጥር 31-32 ላይ ይህም ሲሆን ደቀ መዛሙርቱ መምህር ሆይ ብላ ብለው ለመኑት። እርሱ ግን እናንተ የማታውቁት የምበላው መብል ለእኔ አለኝ አላቸው። ቅዱስ ዮሐንስ አፈወርቅ እርሱ ግን ሴቲቱን አሁን መላውን ከተማ ወደ እርሱ እየመጣች መሆኑን አውቋል አለ። እርሱ ሴቲቱና መላው ከተማ ሰማርያ ወደ እርሱ እየመጡ እንደሆነ አውቋል። የምበላው መብል አለኝ ብሎ መለሰ፣ ስለዚህ ነው አለ። እዚህ ላይ የሰዎችን ድነት መብል ብሎ ይጠራዋል። ይህም ለእኛ መታደስ መመለስ ያለውን ታላቅ ጉጉት ያሳያል በማለት ይናገራል ቅዱስ ዮሐንስ አፈወርቅ። እውነተኛ መብል የተዘጋጀልኛል ያለ ሳምራውያን መጥተው ወደ እርሱ ያምናሉና ይማራሉና እርሱ ነው የኔ መብል በማለት መድኃኒታችን ኢየሱስ ክርስቶስ ለሐዋርያት የነገራቸው ይላል አፈወርቅ። በቁጥር 34 ላይ ወንጌላዊ ኢየሱስም እንዲህ አላቸው፣ የኔስ መብል የላከኝን ፈቃድ አደርግ ዘንድ ስራውንም እፈጽም ዘንድ ነው በማለት በግልጽ ይናገራል ቅዱስ ዮሐንስ አፈወርቅ። እኛ ምግብን እንደምንመኝ ሁሉ እርሱ ድነታችንን ይመኝ ነበርና መብሌስ የላከኝን ፈቃድ አደርግ ዘንድ ነው። ይህንንም የተናገረው የራሱም ደግሞ ፍቃድ ስለነበረ ነው። ከአብ ጋር አንድ ፍቃድ ስላለው እርሱ የአሕዛብን መመለስ ይመኝ ስለነበር የኛም መዳን ይመኝ ስለነበረ ነው፣ ፍላጎቱ ስለነበረ ነው ይላል። ቁጥር 35 ላይ ወንጌላዊ እናንተ ገና 4 ወር ቀርቷል መከርም ይመጣል ትሉ የለምን? እነሆ እላችኋለሁ ዓይናችሁን አንሱ፣ አዝመራውም አሁን እንደነጣ እርሻውንም ተመልከቱ አላቸው መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ። ቅዱስ ዮሐንስ አፈወርቅ ለምን ይህን ተናገራቸው? ለደቀ መዛሙርቱ ምሳሌ ለምን መሰለላቸው ይልና ይህንን የተናገረው አስቀድመው እየመጡ ለነበሩት ለብዙዎች ሳምራውያን ምሳሌ በማድረግ ነው አለ። አያችሁ፣ ለሳምራውያን ናት ምንድነው መከር ይመጣል የተባሉት ማለት ነው። ዓይናችሁን አንሱ አዝመራው አሁን እንደነጣ የተባሉት የነጣ አዝመራ በነጣ አዝመራ የተመሰሉት የሚመጡት ወደ ክርስቶስ ሊመጡ ያሉት ሳምራውያን ናቸው። በቁጥር 36-38 ላይ ወንጌላዊ የሚያጭድም ደመወዝን ይቀበላል፣ ዘሪው አጫጁም አብረው ደስ እንዲላቸው ለዘላለም ሕይወት ፍሬን ይሰበስባል። እኔ እናንተ ያልደከማችሁበትን ታጭዱ ዘንድ ሰደድኳችሁ፣ ሌሎች ደግሞ ደከሙ፣ እናንተ በድካማቸው ገባችሁ ይላቸዋል ለሐዋርያቱ ለደቀ መዛሙርቱ ማለት ነው መድኃኒታችን ኢየሱስ ክርስቶስ። ቅዱስ ዮሐንስ አፈወርቅ የደከሙ ሌሎች የተባሉት እነማን ናቸው ይላል። የደከሙት ሌሎች ደከሙ፣ እናንተ በድካማችሁ ገባችሁ የተባሉትስ እነማን ናቸው ይላል። ሌሎች ደከሙ የተባሉት ነቢያት ናቸው አለ፣ በእውነትም ዘርተዋልና ይላል። አጨዱ የተባሉና በድካማቸው ገቡ የተባሉት ግን ሐዋርያት ናቸው አለ።
ነቢያት ቃሉን የዘሩት ራሳቸውን ፍሬውን ሊያጭዱ አስበው አልነበረም፣ ሌሎች እንዲያጭዱ ታስበው ነበር በማለት አፈወርቅ በሆምሊ 34 ላይ ይናገራል ማለት ነው። አንድ ሰው ወንጌልን በሚተረጉምበት በቁጥር 39:42 ላይ ከዚያች ከተማ የሳምራውያን ብዙዎች ያደረኩትን ሁሉ ነገረኝ ብላ ስለመሰከረችው ስለ ሴቲቱ በእርሷ አመኑ። እርሷንም አሁን የምናምን ስለ ቃልሽ አይደለም፣ እኛ ራሳችን ሰምተነዋል፣ እርሱም በእውነት ያለ ማዳኝ ክርስቶስ እንደሆነ ያለ መድኃኒት ክርስቶስ እንደሆነ እናውቃለን ይሏት ነበር የሚለውን ወንጌላዊ ዮሐንስ ይመዘግብልናል። አውግስጢኖስ ምን ይላል? እነዚህ ሰዎች በመጀመሪያ ያመኑት በሴቲቱ ምስክርነት ነው ይላል። በመጀመሪያ ያመኑት በሴቲቱ ምስክርነት ነው፣ በኋላ ግን ራሳቸው መጥተው በቃሉ አመኑ በማለት ይናገራል። ቅዱስ ዮሐንስ አፈወርቅም በተመሳሳይ በእርሱ አማካኝነት በፍጥነት እንደተሳቡ ታያላችሁ ትመለከታላችሁ አለ አፈወርቅ። ያመኑትም በምስክርነቷ ብቻ ግን አይደለም አለ፣ ራሳቸውም ደግሞ ስለሰሙት ነበር እንጂ ያመኑት ይላል። በቁጥር 43-45 ላይ ጌታችን ከሁለት ቀን በኋላ ከዚያ ወጥቶ ወደ ገሊላ ሄደ ይላል። ወደ ገሊላ በመጣ ጊዜ የገሊላ ሰዎች በበዓል ቀን ወደ በዓሉ መጥተው ነበርና ያደረገውን ሁሉ አይተው ነበርና ተቀበሉት ይላል። እንግዲህ ወደ ገሊላ የመጣ የተባለው በመሰረቱ የዚህ ወንጌል ክፍል ላይ መጀመሪያ ምዕራፍ ላይ የምትመለከቱት ጌታችን ከይሁዳ ወደ ገሊላ ሊሄድ ያደረገውን ጉዞ ነው። አሁን ገሊላ ላይ ደረሰ ማለት ምዕራፍ 43 ቁጥር 43 ላይ ነው እንግዲህ ገሊላ ላይ ክርስቶስ ወደ ገሊላ የተነሳውን ጉዞ መድረሱ የምትመለከቱ። እንግዲህ በመካከል ሀፕን ያደረገው የተፈጠረውን ነገር ነው ሰማሪያ ላይ እስከ ቁጥር 43 ድረስ የመጣው ማለት ነው። የዮሐንስ ወንጌል መዝግቦልን ያስቀመጣልን። እንግዲህ ገሊላ ላይ ክርስቶስ ወደ ገሊላ ሊሄድ አይደል የተነሳው፣ እንግዲህ ወደ ገሊላ ገባ ማለት ነው። ከይሁዳ እስከ ገሊላ ድረስ በሰማሪያ በኩል አልፎ ሲሄድ የ3 ቀን መንገድ ስለሚፈጅ ማለት ነው። ቅዱስ ዮሐንስ አፈወርቅ ምን ይላል? በኢየሩሳሌም ያደረጋቸውን ነገሮች ስላዩ ተቀበሉት አለ። ማን? ገሊላውያን ማለት ነው። ሆኖም በዚህ ጊዜ ቢሆን ስለ እርሱ የነበራቸው አስተያየት ታላቅ አልነበረም፣ ነገር ግን እንደ ነቢይ እንደ እግዚአብሔር ልጅ አይመለከቱትም ነበር በማለት ወጥተው ተቀበሉት የሚለውን ነገር ሲያብራራ ቅዱስ ዮሐንስ አፈወርቅ ይነግረናል። እንደ እግዚአብሔር ልጅነት ግን እንደ ታላቅ ነቢይ ግን ይመለከቱት ነበር ገሊላውያን በማለት ይናገራል። ቁጥር 46-47 ላይ በቅፍርናሆም ልጁ የታመመበት አንድ የንጉሥ ሹም እንደነበረ ኢየሱስም ከይሁዳ ወደ ገሊላ እንደመጣ ሰምቶም ወደ እርሱ ሄደ። ልጁም ሊሞት ቀርቦ ነበርና እንዲወርድና እንዲፈውስለት እንደለመነው ይናገራል ማለት ነው። ቅዱስ ዮሐንስ አፈወርቅ ይህ ሰው ይላል ጌታችንን ወደ ቤቱ ሄዶ እንዲፈውስለት ነው ልጁን የለመነው ይላል። ጌታችን ቤት ድረስ ሄዶ እንዲፈውስለት ነው የለመነው ይላል። ግን አለ አፈወርቅ ሲናገር የሰውየውን እምነት አስተውሉት አለ፣ ገና ፍጹም እንዳልነበረ ትመለከታላችሁ ይላል። እርሱ በቦታ እንደተገደበ አድርጎ ኢየሱስን በቦታ የተገደበ በጊዜና በቦታ የተገደበ አድርጎ ቆጥሮት ነበርና ይላል። እርሱ ጌታ በአካል ካልተገኘ መፈወስ እንደማይችል ያስብ ነበር ይህ ሰው ይላል። የእምነቱ ደካማነት እርሱ ነበረ። ጌታችን ግን ምን አለው መሰላችሁ? ኢየሱስ ምልክትንና ድንቅ ነገርን ካላያችሁ ከቶ አታምኑ ምን አለው? ይህን ማለት ይላል አፈወርቅ ይህንን የተናገረው ሊወቅሰው አይደለም ይላል፣ እምነቱን ሊያሳድግለት ነው። እርሱ ጌታ ዘወትር ምልክቶችን እንዲሻ ሳይሆን ቃሉን እንዲቀበል ይፈልግ ስለነበረ ነው። በቃሉም ደግሞ እንዲያምኑ ስለነበረ ነው። አያችሁ ክርስቶስ አሁን ይህንን ሹም ለማሳደግ ነበረ። ይህን የንጉሥ ሹም እያሳደገው ነበር፣ እምነቱን ከፍ እያደረገለት ነበረ። በቁጥር 49-50 ላይ የንጉሱ ያ ሹሙ ወይም አለቃው ማለት ነው ጌታ ሆይ ብላቴናዬ ሳይሞት ውረድ አለው። ኢየሱስም ሂድ ልጅህ በሕይወት አለ አለው። ያ ሰው ኢየሱስ የነገረውን ቃል አምኖ ሄደ ይላል። በቃሉ ብቻ እንዲያምን እናንተ ምልክት ካላደረጋችሁ በዚህ እያያችሁ ካልተፈጸመ በቦታ ድረስ ካልሄድኩ አታምንም፣ እኔ እዚሁ ሆኜ ፈውሻለሁ ነው መድኃኒታችን ኢየሱስ ክርስቶስ ያለው። አውግስጢኖስ ምን ይላል? ቃሉን አመነ ልጁን ግን አላየውም ነበር ይላል። ቃሉን ግን አመነ ልጁን ግን ሲፈወስ አላየውም ነበር። ልጅህ በሕይወት አለ ተባለ፣ እውነትንም አምኖ ሄደ ይላል። እውነትንም አምኖ ሄደ። በቁጥር 51-53 ላይ ሲወርድ ሳለ ይላል ወንጌላዊ ባሪያዎቹ ተገናኙትና ልጅህ በሕይወት አለ ብለው አበሰሩት። አባቱም ኢየሱስ ልጅህ በሕይወት አለ ባለው ሰዓት ያን ሰዓት እንደሆነ አወቀ። እርሱም ከቤተሰቦቹ ሁሉ ጋር አመነ ይላል። አፈወርቅ ምን ይላል? ታምራቱ በተፈጸመበት ሰዓት የአባቱ እምነት ጸናለት ይላል። የልጁ አባት ማለት ያ ሰው እምነቱ ጸናለት ይላል። መፈወሱን ብቻ ሳይሆን በፈዋሹ ውስጥ ያለውን ኃይል ሁሉ አመነ። ይህ ኃይል ከእግዚአብሔር ነው ብሎ ማለት እንዴት ከቦታ እሱ እንዳሰበው ወደ ቤቱ ሄዶ ሳይሆን ባለበት ቦታ ሆኖ በመፈወሱ ያንን ያለውን ታላቅ ኃይል ጨምሮ አመነ ይላል ቅዱስ ዮሐንስ አፈወርቅ። ቁጥር 54 ላይ ኢየሱስ ከይሁዳ ወደ ገሊላ መጥቶ ያደረገው ይህ ደግሞ ሁለተኛ ምልክት ነው ይላል።
ገሊላ ላይ የተደረገ ሁለተኛ ታምር ነው በማለት ይናገራል። ቁጥር 54 ላይ ማለት ነው ወንጌላዊ። ለምንድን ነው ሁለተኛ ያለው ይላል አውግስጢኖስ። ለምን ሁለተኛ ተባለ ካላችሁ፣ ምክንያቱም የመጀመሪያው በቃና ውሃውን ወደ ወይን ጠጅ የለወጠበት ታሪክና የመጀመሪያው ታምር ተብሎ የተመዘገበው ነው። ይህ በቃና የተደረገው ሁለተኛው ታምር በዮሐንስ ወንጌል ምዕራፍ 4 ቁጥር 54 ላይ ታሞ የነበረውን በቃሉ የፈወሰበት ታሪክ ነው ይላል አውግስጢኖስ። እነዚህ ምልክቶች የጻፋቸው ስለ ምልክቶቹ ተብሎ ሳይሆን ምልክቶቹ የሚያመለክቱት የሚያስረዱት ነገር እንድናምን ነው። እርሱ የእግዚአብሔር ልጅ መሆኑን የተገለጠ ነገር እንዲሆን ሁለተኛ ታምር በገሊላ ላይ ማድረጉ ተመዝግቦልናል ይላል አውግስጢኖስ ማለት ነው። አራተኛ ክፍል ያለው ዮሐንስ ወንጌል ጥናታችን ይህንን ይመስላል። በሚቀጥለው ክፍል 5 ወይም ደግሞ ምዕራፍ 5 ጥናታችን እስክንገናኝ ድረስ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየ። ልቤን ጣልኩበት ተስፋ ያደረኩት አልጨበጥ ብሎኝ አለውኝ ስታክት የጥበብን ብዛት ለትካዜ ሰጠኝ። እኔ በዚህ ምድር ጎስቋላ ፍጥረት ነኝ። እኔ በዚህ ምድር ጎስቋላ ፍጥረት ነኝ።